ዶኑሽ አባቷን መረጠች። ዳሪያ የእህቷ ፍቅረኛ ምስጢር ላይ ደረሰችበት። ሙስጠፋ ቱርካንን እንደሚያፈቅራት ሶመር አወቀ። ለመጀመሪያ ጊዜ ቱርካን ሩቻንን ፊት ለፊት ተጋፈጠቻት። ቱርካን የኦዙርን ድብቅ ቤተሰብ ምስጢር ደረሰችበት። ሶመር ለሚኔ አዲስ ያበደ ቅንጡ ቤት ገዛላት። ሰላም ለእናንተ ይሁን ክቡራን ተመልካቾቼ፣ ዛሬ ደግሞ የወፍ ጎጆ ድራማን ክፍል 102ን ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮም ላይክ በማድረግ ሀሳብ አስተያየታችሁን ያስቀምጡልኝ። አሁን ላይ በሶመርና በሚኔ መሃል ሰላም ወርዶ ለልጁ ሲል አዲስ ቤት ሊገዛላት እያፈላለገ ባለበት ሰዓት ሚኔ የሩቻን የተንጣለለ ቪላ ውስጥ እየኖረች ነው። ቱርካን በሚኔ ሁኔታ ቅናት የላጣት ባሏን በአይነ ቁራኛ እየተከታተለች መኖር ከጀመረች ሰነባብታለች። ሩቻን ኦዛርና ሲቪልን አድፍጣ ከያዘቻቸው በኋላ ከኦዛር ጋር ተፋጠዋል። እናቱ በድንገት ከውጭ አይኖቿ አንባጥረው ስትገባ ያያት ሙስጠፋ በንዴት እየጋለበ ከቤቱ ወጥቷል። ሰርዳርና ፋዲ አንገት ለአንገት ተናንቀው በጡጫ ግብዣ ሲጨናነቁ በድንገት ዶኑሽ ደርሳባቸዋለች። ዶኑሽ ሰርዳር ብላ ስትጣራ ሰርዳር በድንጋጤ እንደ ሐውልት ደረቀ። ሙስጠፋ እየከነፈ ሩቻን ቤት መጥቷል። አይላ በሩን እንደከፈተችለት ኦዛርን ጥሪልኝ አላት። አይላም ቆይሽ ላሳውቀው ብላ ወደ ላይ ሄደች። ሩቻን ኦዙርን ቢሮዋ ውስጥ ያንተና የውሽማ ጉዳይ በዚህ መንገድ አደባባይ ይወጣል ብዬ አላሰብኩም እያለች ስታፋጥጠው ኃይላ ገብታ ሙስጠፋ እየፈለገው እንደሆነና በር ላይ እንዳቆመ ነገረችው። ሩቻንም አቶ ኦዙር አሁን ስራ ላይ ነው አይችልም በይው እያለች ሳቀች። ኦዙርም በኋላ ደውልልሃለሁ ብለሽ ንገሪው አላት። አይላ ከወጣች በኋላ ሩቻን ኦዙርን ታስፈራራው ጀመር። ስማ አሁን የድርጅቱን 90% የባለቤትነት ድርሻ ወደ እኔ ታዞራታለህ። የልጄን ሀብትና ንብረት ለቡችሎችህ እንድታከፋፍል አልፈቅድልህም። በአንተ ምክንያት ብዙ የከፉ ነገሮችን አይቻለሁ። ወይ ድርሻህን ለእኔ አሳልፈህ ትሰጠኛለህ፣ አለበለዚያ የአንተንና የቤተሰብህን ቅሌት መላው ዓለም እንዲሰማው አድርጌ አዋረድሃለሁ አለችው። ኦዙር መሬት ተከፍታ ብትውጠው ደስተኛ ነበር። አይላ ኦዙር ስራ ላይ እንደሆነ ለሙስጠፋ ስትነግረው ተይው እባክሽ እኔ ራሴ ገብቻ አናግረዋለሁ ብሏት ወደ ውስጥ መግባት ጀመረ። ሁኔታውን ስታዳምጥ የነበረችው ቱርካን ግን ሙስጠፋ እኔ እናንተ አንዴ ማውራት እንችላለን ብላ ወደ ውጭ ተከታትለው ወጡ። ቱርካንም ይኸውልህ ሙስጠፋ መጀመሪያ እዚህ ስትመጣ የድርጅቱ ሰራተኛ መስለኸኝ ነበር፣ ከዛ ደግሞ የእህቴ ጓደኛ ሆነ ተገኘ፣ ግን አሁን ይበቃሃል አለችው። በዚህ ሰዓት አይላን ቱርካንስ ብሎ ጠየቃት። እሷም ሙስጠፋ መጥቶ ከመናፈሻው ጋር እያወሩ እንደሆነ ስትነግረው ሶመር ደነገጠ። ቱርካን ሙስጠፋ ከዳሪያ እንዲርቅ እየጠየቀችው ነው። እሱ ግን ቆይ እኔ ከሌባ ዳንኩሽ እንጂ ምን በደልኩ አላት። ቱርካንም ከዛ ከኔ ጋር ሻይ ቡና ማለት ፈለክ አለችው። ሙስጠፋም አዎ ስለወደድኩሽ ነው አላት። ቱርካንም ባላለኝ አግብቻለሁ ብዬ ስንት ጊዜ ነው ነገርኩ ስትለው ሙስጠፋም አዎ ለሱ እኮ ደጋግሜ ይቅርታ ጠይቄሻለሁ፣ አሁንም በድጋሚ ይቅርታ አላት። ቱርካንም እሺ አሁንስ ለምንድን ነው አጠገባችን ያለው? ከኛ ምንድን ነው የምትፈልገው? ከእህቴስ ምንድን ነው የምትፈልገው እያለች ስትጠይቀው ጭቅጭቃቸውን ቆሞ እያዳመጠ የነበረው ሶመር ምን እንዳለው እኔ ልንገርሽ እያለ ወደሱ ገሰገሰ። ሶመር ሙስጠፋን አንተ ጭራሽ ሚስቴ ላይ አይንህን ጥለህ ነበር ብሎ በመሃላቸው ገባ። ሙስጠፋም አጋጣሚ ነበር፣ እኔ አንተ ሚስት እንደሆነች አላወቅኩም ነበር፣ እንዳወቅኩ ግን ይቅርታ ጠይቄያታለሁ አለው። ሶመር ግን የምን አባ ይቅርታ ነው የምትጠይቃት? መጀመሪያ ቱርካን ከዛ ዳሪያ ብሎ መንገጭላውን በቦክስ መታው። ሶመር ሙስጠፋን በወደቀበት ደጋግሞ ሲነርተው ቱርካን ለማገላገል ስትጮህ ሚኔ ከነ ልጇ ወጣች። ሶመር ሙስጠፋን መቀጥቀጡን ቀጥሏል። ሚኔ ልጇን ለአይላ ሰጥታ ሩቻንና ኦዙርን እየጮኸች ተጣራች። በመጨረሻም ኦዙር መሃላቸው ገብቶ እንደምንም አገላገላቸው። ሶመር ንዴቱ በፍጹም አልበረደለትም። አንተም አትረባ አሳይሃለሁ፣ ገና አልለቅህም፣ አይቫሌክ ውስጥ እንድትኖር አልፈቅድልህም እያለ ጮኸ።
ኦዙር ሙስጠፋን ይዞት ሄደ። ሩቻንና ቱርካን ሶመርን ይዘውት ወደ ውስጥ ገቡ። ሩቻን ሶመርን ምንድነው ልጄ ምንድነው የተፈጠረው ብላ ስትጠይቀው ቱርካንን ጠይቂያት በይ ንገሪያታ ከሙስጠፋ ጋር ያወራችሁትን በይ ንገሪያ ብሎ ቱርካን ላይ አፈጠጠባት። ቱርካንም በአጋጣሚ የሆነ ነገር ነበር ከማውራት ውጪ ምንም ነገር የተፈጠረ ነገር የለም ለምን አንተ አትረጋጋም አለችው። እሱም ለምን በወቅቱ አልነገርሽኝም ብሎ አንባረቀባት። ሚኔም ነገሩን ለማሟሟቅ ሙከራ አደረገች። ሶመር ቱርካንን ነይ ክፍላችን ገብተን እናወራለን ብሏት ሲሄድ ቱርካን እየተከተለችው እያለ የሩቻን ቢሮ መስኮት ንፋስ ሲያንገጫግጨው ሰምታ ወደ ውስጥ ገብታ መስኮቱን ዘግታ ልትወጣ ስትል ጠረጴዛው ላይ የተዘረገፈውን የሲቬላይና የኦዙርን ጉድ ፎቶ ታያለች። ዶኑሽ ፋቲና ሰርዳር መሃል ቆማለች። ሰርዳር ኩላሊቷን እንዳትለግስ ሊያስቆማት ይሄን ካደረግሽ ቤተሰቦችሽ ያዝኑብሻል አላት። ፋቲ ግን ሰርዳርን ጣልቃ አትግባ አለው። ሰርዳር ዶኑሽን ተይ እባክሽ እንደዚህ አታድርጊ ብሎ ለመናት። ዶኑሽ ግን እህቴ እኮ ናት ለእህቴ ለዳሪያ ስል ግዴታ ማድረግ ያለብኝን አረጋለሁ አለች። ፋቲም ልጄ በእንደዚህ አይነት ሁኔታ ስለተዋወቅን አዝናለሁ አላት። ሰርዳር ግን አሁን ነው አባትነት ትዝ የሚልህ ዶኑሽ ለዚህ ሰውዬ ምንም ነገር ማድረግ አይጠበቅብሽም አላት። ዶኑሽም ስለሱ አያገባኝም ለዳሪያ ስል ብቻ ነው ቃል ግባልኝ ሰርዳር እኔ ኩላሊቴን እንደምለግስ ለማንም እንዳትናገር እባክህ ብላ ተማጸነችው። ያለበለዛ ግን እኔን ታጣኛለህ ብላው ጥላው ሄደች። ዶኑሽ ከሄደች በኋላ ፋቲ አየህ አልሰማችንም በጣም እድለኞች ነን አሁን ግን እኔ ራሴ እውነቱን እንዳልነግራት ብትጸልይ ይሻልሃል አለው። ሙስጠፋ ሐኪም ቤት ቁስሉን እያስጠረገ እያለ ቱርካን ማን እንደሆነች አላወኩም ነበር። ሳውቅ ይቅርታ ጠየቅኳት። ከዛ በኋላ አግኝቻትም አስቤያትም አላውቅም። ከዛ በአጋጣሚ ከእህቷ ጋር ተገናኘን ወደድኳት ብሎ ጉዳዩን ለአባቱ አስረዳ። ኦዙርም አምናሃለሁ ልጄ ብሎ አቀፈው። በዚህ ጉዳይ ካንተ ጎን ነኝ ስትወለድ በእኔ ስም እንዳትጠራ አፍሬብህ ነበር አሁን ግን አምናሃለሁ ልጄ አታስብ ይህን ጉዳይ እኔ ፈታዋለሁ አለው። ከዓመታት በፊት ኦዙር እሷንም ልጇንም ያሰቃያቸውን የጨለማ ጊዜ ሩቻን እያመላለሰች እያስታወሰች ነበር። ኦዙር ወደ ቤት እንደመጣ የድርጅቱን 90% የባለቤትነት ድርሻ ፈርሞ ሰጣትና በቀጥታ ወደ መኝታ ቤቱ ገብቶ ልብሱን ሻንጣ ውስጥ ይከት ጀመር። ሩቻንም ወደ ውስጥ ገብታ ምን እያደረገ እንደሆነ ስትጠይቀው ኦዙር ይህንን ማድረግ የነበረብኝ ገና ድሮ ነበር እንደውም ዘገየው አላት። ሩቻንም የትም መሄድ አትችልም አለችው። ኦዙርም ከዚህ ሁሉ ነገር በኋላ እንዴት ነው ባክሽ እንደ ባልና ሚስት መኖር የምንችለው አላት። ሩቻንም ቀድሞውንም አንድም ቀን እንደሚስት አይተኸኝ አላወቅከውን ኦዙር ምን ነው ረሳው እንዴ በእኔ ታጋሽነት ነው እዚህ የደረስነው አሁን ሌላ አታናግረኝ ከዚህ ቤት ንቅንቅ ላለው ትልና በሁሉም ሰው ፊት አዋርድሃለሁ አደርገዋለሁ ኦዙር እያለች ስትዝት ቱርካን በሩ ላይ ጆሮዋን ለጥፋ ወሬ እያዳመጠች ነበር። ኦዙርም ቆይ ምንድነው የምትፈልጊው ሩቻን ሲላት ይሄን ጉዳይ ልጄ እንዲያውቅ አልፈልግም ያቺም ሴት ባሌን እንድትነጥቀኝና አንተም አዲስ ቤት እንድትመሰረት አልፈቅድልህም አለችው። ኦዙርም ስለዚህ ጉዳይ ከዚህ በፊትም ታውቂ ነበር ብሎ ሲጠይቃት ሩቻን ሙስጠፋ በቤት ስልክ ደውሎ ካናገረችው ጊዜ አንስቶ ሁሉንም ነገር ታውቅ እንደነበር ነገረችው። ቱርካን በር ላይ ተለጥፋ ወሬ ስታዳምጥ ሚኔ መጣችባትና ወይ ጉድ አንቺም እንደኔ ጀመርሽ እንዴ አለቻት። ቱርካንም አንቺ ቆይ እስካሁን እዚህ ምን ትሰሪያለሽ ለምንድን ነው ወደ ሆቴልሽ ማትመለሽው አለቻት። በዚህ ጊዜ ሶመር ሚኔን እየጠራት መጣና ተዘጋጂ ምን ሄድበት አለ ኪራዚንም ያዣት አላት። ሙስጠፋ ወደ ቤቱ ሲመለስ ሲቬ ላይ ፊቱን አይታ ደነገጠች። ልጄ ምን ሆንክብኝ ማን ነው እንደዚህ ያደረገህ እያለች ተርበተበተች። እሱ ግን በፍጹም እርጋታ ጨዋታውን አሸንፋለሁ እናቴ አባቴ አሁን እምነቱን እኔ ላይ ጥሏል ከሶመር እጅ አዳነኝና እንደሚደግፈኝ ቃል ገባልኝ አላት። እሷም ሙስጠፋ እስቲ ሁሉንም ነገር በደንብ ንገረኝ አለችው። ከቆይታ በኋላም ቱርካን እነ ሲቬ ላይ ቤት ድረስ መጣ ዝርዝሩ ሙሉ ከሲቬ ላይ አንደበት ሰምታ ታረጋግጣለች። ሙስጠፋና ዳሪያ ካፌ ውስጥ ተገናኝተዋል። ሙስጠፋ እዚህ የጠራውሽ አንድ ነገር ልነግርሽ ፈልጌ ነው
ከሌላ ሰው ከምትሰሚው እኔ ራሴ ልንገርሽ ብዬ ነው የመጣሁት አላት። ዳሪያም ለመስማት ቸኩላ እኮ ምንድነው ንገረኛ አለችው። ሙስጠፋም ገበያ ውስጥ በድንገት ከቱርካን ጋር የተገናኘበትን አጋጣሚና በውበቷ ተማርኮ ወዷት እንደነበር ሳይሸሽግ ነገራት። ዳሪያ ግን ተናዳ ከመቀመጫዋ ስትነሳ እጇን ይዞ ዳሪያ የድሮ ስሜት ነው እባክሽን፣ አሁን ልቤ ውስጥ ያለሽው አንቺ ብቻ ነሽ እባክሽ እያለ ተማጸናት። እሷ ግን ከዚህ በላይ መስማት አልፈልግም ብላው የቆመበት ጥላው እያነባች ሄደች። ቱርካን ወደ ቤት ከተመለሰች በኋላ ሙስጠፋ ወንድምህ እንደሆነ አውቄያለሁ አለችው ሶመርን። ሶመርም በድንጋጤ አይኑ ፈጦ እንዴት አላት። ቱርካንም ሲቪ ላይ ያጫወተቻትን ሁሉ ለሶመር ነገረችው። ከዛም ከሙስጠፋ ጋር ያለውን ችግር በሰላም እንዲፈታ የስጋ ወንድምነቱን አንስታ ተማጸነችው። ዳሪያም በፊናዋ እንባዋን እያፈሰሰች ሙስጠፋ የነገራትን ለዶኑሽ ነገረቻት። ደስተኛ ነበርኩ እኮ ዶኑሽ፣ አሁን እንዴት ብዬ ነው የቴን ፊት ማየው እያለች አለቀሰች። ዶኑሽም በቃ ዳሪያ፣ ሙስጠፋ ሀቀኛ ሰው ነው ማለት ነው፣ ያለበለዚያ እውነቱን አስቀድሞ አይነግርሽም ነበር። ሙስጠፋ በጣም ጥሩ ልጅ ነው እመኝኝ እያለች አባበለቻት። ሶልቹክ በሶመር ትዕዛዝ መሰረት የነሲፌ ላይ ሰፈር መጥቶ መረጃ እያሰባሰበ ነው። ሰርዳር ደግሞ ነስሪንን የባህር ዳርቻው ጋር ጠርቷታል። እዚህ የጠራሁሽ ዶኑሽን እንድታስቆሚያት ልነግርሽ ነው፣ ለእኔ ከአቅሜ በላይ ነው፣ አንቺ ግን በደንብ ትችያለሽ ብሎ ነገራት። በመሸም ጊዜ ሩቻን ጠረጴዛው ላይ ቁጭ ብላ ሳለ ኦዙርን አየችውና እንኳን ደህና መጣ፣ ትተኸኝ እንደማትሄድ አውቄ ነበር አለችው። እሱ ለአንቺ ማስፈራሪያ ተገዝቼ ሳይሆን ለልጄ ለሶመር ስል ነው እዚህ የምቆየው። ልጄና ሚስቱ የሰዎች መጠቋቆሚያ እንዲሆኑ አልፈልግም። እንደዛ ባይሆን ኖሮ ገና ድሮ ነበር የሚሄደው አላት። ሳዲቅና ነስሪን እጅግ በጣም ተጨንቀዋል። ነስሪ አሁን እሺ ምን ልናደርግ ነው? ሳዲቅ እህትማማቾች እንደሆኑ እኮ በወረቀቱ ምክንያት ማወቁ አይቀርም አለችው። ሳዲቅም ኧረ እኔ እንጃ ነስሪን አላውቅም፣ አክትሞልናል በቃ እያለ ሁለቱም በጭንቀት አነቡ። ጠዋት ላይ ዶኑሽ ወደ ሆስፒታሉ ልትሄድ ስትል ሳዲቅ አትሄጂም ብሎ ክፍሏ ውስጥ አስገብቶ ቆለፈባት። ዶኑሽም አባዬ ምን እያደረግክ ነው? አባቴ በሩን ክፈተው እንጂ ያለች ጮኸች። ዶክተሩ ለፋቴ የምርመራውን ውጤት ሁሉም ነገር ከ90% በላይ ተመሳሳይ እንደሆነና ዶኑሽ ለቀዶ ጥገናው ብቁ ሆና መዘጋጀት እንደምትችል አብስሮ እንኳን ደስ አለህ አላ። ሳዲቅ ነስሪንን አሁን ላይ ለዶኑሽ ሁሉንም ነገር ማሳወቅ ያለባቸው ሰዓት ላይ እንዳሉ እያማከራት ነው። ነስሪን ግን ከነገርናት በፍጹም ልናስቆማት አንችልም፣ አይሆንም ብላ ተከላከለችው። ሳዲቅ ምን ማድረግ እንዳለበት ግራ ገብቶታል። ፋቲ ሆስፒታል በር ላይ ቆሞ ዶኑሽን እየተጠባበቀ ነው። በጣም ስትቆይበት ጊዜ ወደ እነ ዶኑሽ ቤት መጣ። ዶኑሽ ከባልኮኒው ላይ ሆና ስታየው አጎቴ ብላ ጠርታ በር እንደተቆለፈባትና መውጣት እንዳልቻለች ነገረችው። ፋቲም በሩን መደብደብ ጀመረ። ነስሪን ከፈተችለትና እሱ መሆኑን ስታይ ዞር በል ከዚህ፣ ልትወስዳት አትችልም፣ ምን አይነት ስግብግብ ሰው ነህ እያለች ተከላከለችው። እሱ ግን አንቺን ልጠይቅ እንጂ ልጄ እየሞተች እንደሆነ ሁሉንም ነገር ነግሬሽ እንኳን ያንቺን ሚስጥር ለመጠበቅ ሲባል የኔ ልጅ መሞት አለባት እንዴ? ስሚኝ፣ እውነቱን እንድነግራት አታስገድጂ። እስካሁን አጎቷ እንደሆንኩ ነው የምታውቀው። እንዲሁ በአጎትነቴ ልትረዳኝ እየሞከረች ነው ያለችው አላት። በዚህ ጊዜ ግን ሜሱት የዶኑሽ ልመና ቢያስጨንቀው ሳሎን ማንም ሰው አለመኖሩን አይቶ በሩን ሲከፍትላት ዶኑሽ እየተንደረደረች ደረጃውን ወረደች። ፋቲ ነስሪንን እባክሽ እየለመንኩሽ ነው፣ ሐኪሙ ዶኑሽ ተጓዳኝ ህመም ካለባትና የሚያሰጋ ነገር ካለ ቀዶ ጥገናውን እንደማያደርጉ ነግሮኛል እያለ ሲለምናት ዶኑሽ መጣችና ዝግጁ ነኝ፣ መሄድ እንችላለን አጎቴ አለችው። ነስሪን ዶኑሽ ልጄ እባክሽ ተይ ብላ ስትማጸናት ፋቲ በይኔ እንሂድ ሐኪሞቹ እየጠበቁን ነው ብሎ ይዟት ሄደ። ዳሪያና ነስሪን ድምጻቸውን ከፍ አድርገው ዶኑሽ እባክሽ ተይ እንደዚህ አታድርጊ ብለው ቢለምኗትም እሷ ግን ጆሮ ዳባ ልበስ ብላቸው ሄደች። ነስሪን ግራ ገብቷት አነባች። ሙስጠፋ ሶመር ጋር ደውሎ በሬ ላይ ያሰለፍካቸውን ሰዎች አንሳልኝ እያለው ነው። እናቴን ሰላም መንሳት አትችልም፣ ችግር ከኔ ጋር ስለሆነ ከኔ ጋር ጨርስ አለው። ሶመር ግን ገና ምን አይተህ እንኳን ሰላም መንሳት እንድትተነፍሱ ራሱ አልፈቅድላችሁም ብሎ ስልኩን ዘጋው። ሙስጠፋም ለዳሪያ እንገናኝ ብሎ ቴክስት አደረገላት።
ሶመር ለሚኔና ለልጁ ዘመናዊ ቪላ ቤት ገዝቶላቸው ቁልፉን አስረከባት። ሚኔ በደስታ ተፍነቅድካ ተጠምጥማበት ስትስመው ገፈተራት። ሚኔ እንደ አንበሳ እየዘለለች ወደ አዲስ ቤቷ ገባች። ቤቷን እጅግ በጣም ወደዋለች። ሩቻንና ኦዙር ጠበቃዎቻቸውን ጠርታ ካለምንም ርህራሄ ባዶ እጁን እስኪቀር ድረስ ሩቻን ንብረቱን ሁሉ ትረከበዋለች። ጠበቃው የርክክቡን ዝርዝር ድምፁን ከፍ አድርጎ እያነበበላቸው እያለ በድንገት ቱርካን ስትገባ ሩቻን ጠበቃውን ታስቆመውና ቆይ አንድ ጊዜ ቱርካን እባክሽ ብቻችንን ትተሽን መሄድ ትችያለሽ አለቻት። ቱርካንም መቼም ከኔ አንድ ከባድ ነገር እየደበቅሽ መሆን አለበት አይደል እንዴ ስትላት፣ ሩቻንም አዎ ያው ጥሩ ነገር ከሆነ ቢደበቅም ችግር የለውም ብላ አሰናበተቻት። ኦዙር አይኑ እያየ ብዙ ወረቀቶች ላይ እየፈረመ ንብረት እያስተላለፈ ነው። በኋላ ሩቻን ወደ ቱርካን ክፍል ትሄድና ምንድነው ሰዎች ፊት እንደዚህ ያለ አዲስ ጸባይ አለቻት። ቱርካንም የልጅሽን አባት ባለቤትሽን እንዴት ወጥመድ ውስጥ እንደከተትሽው አየሁ። ከዛም ንብረቱን ሁሉ አንቺ ቀማሹ። አቶ ኦዙርም ባለፈ ስህተቱ ልታሸማቂው እየሞከርሽ ነው ግን አትችይም አለቻት። ሩቻንም ያደረኩት ነገር የልጄን ገንዘብ የማንም አሞራ እንዳይወስድበት መከላከል ነው። ለልጄ ስል ገና ምንም አደርጋለሁ አለቻት። ቱርካንም ታዲያ ከራሱ አባት ነው እንደ የምትከላከየው አለቻት። ሩቻንም ስሚኝ፣ ላንቺ ማብራራት አይጠበቅብኝም። አስፈላጊ ከሆነ ከሲቪላይ ጋር ያለሽን የስራ አጋርነት አስቆመዋለሁ ብላ ዛተችባት። ቱርካንም አትችይም ብላ ፈርጠም አለች። ጥፋተኛውን ለመለየት እንኳን ተስኖሻል። አይንሽ ታውሯል። በደመ ነፍስ ኦዙርን እንዳታጭው እየተደነባበርሽ ነው ያለሽው። ሩቻን ሁሉንም ሰው ታጠምጃለሽ። ከዚህ በላይ ግን በቃሽ። እዚህ ላይ ይበቃሻል። ምክንያቱም እኔ አሻንጉሊትሽ አይደለሁ። ከወይዘሮ ሲቪላይ ጋር ያለኝ የስራ ልታስቆሚ አትችይም። በእሳት እየተጫወትሽ ነው። እሳቱም ያለው አንቺ እጅ ላይ ነው። በዚህ እሳት ሰዎችን ልታነጅበት ትሞክሪያለሽ፣ ግን እኔን ልትጎጂኝ አትችይም አለቻት። ሩቻንም እድልሽን አትክፊው፣ እስከ ዛሬ አይተሹ ማታቂውን አይነት ስቃይ ውስጥ ነው የምከትሽ ብላ አስጠነቀቀቻት። ቱርካንም ጥርሷን ነክሳ በያ እኔሽ ሞክሪ አለቻት።